በአንደኛው መቶ ክፍለ ዘመን ተመስርቶ በ19ኛውና በ20ኛው መቶ ክፍለ ዘመን መካከል ወደ መንበረ ፓትርያርክነት የተቀየረው በውስጡ ብዙ የቅዱሳን አባቶቻችን ተረፈ አጽም ያረፈበት የሰማዕታት መዘክር የሚገኝበት ስድስተኛው የእስክንድርያ መንበረ ፓትርያርክ ቅዱስ ማርቆስ ካቴድራል በግዝፈቱ በአፍሪካ ከሚገኙ ታላላቅ ካቴድራል መካከል አንዱ የቅዱስ ፓትርያርኩ ማረፊያ የሆነው ቅዱስ ማርቆስ ካቴድራልን ኑ ላስተዋውቃችሁ። ስለ ቤተ መቅደሱ አመሰራረት ከመጀመሪያው ጀምሮ እስካሁን ድረስ ያለውን፣ በውስጡ ስለሚገኙ የቅዱሳን አጽምና ሃይማኖታዊ ታሪኮችን፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጋር ያለውን ግንኙነት እና የመሳሰሉትን በዝርዝር የምናይበት የዩቲዩብ ቻናል